ሰላም ሰላም ኢሞ ዩቲዩብ ተመልካቾች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩኝ ረመዳን እንግዲህ ጨርሰናል። እግዚአብሔር የተመሰገነ ይሁን። የረደን እያገዘን አምላካችን እና በጣም ፈርቼ ነበር የዘንድሮ ረመዳን ግን እንደፈራሁት አይደለም። በእውነት ነው የምላችሁ ሳምንት የሰራሁት አልመሰለም፣ ወይም ሳምንት የተያዘ አልመሰለም። እና ሙቀትም ስለሌለ ነው መሰለኝ ብዙም አልከበደም። እግዚአብሔር ይመስገን። የፈራችው ነገር አይወርስም አይደለም የሚባለው። ስለዚህ በጣም ፈርቼ ነበረ፣ ምክንያቱም እንደ አምና መስሎኝ ነበረ። በእውነት ዘንድሮ እኔ እንጃ ብቻ እግዚአብሔር መልካም ነው። በብዙ አግዞናል። ሙቀት የለም እና ተመስገን ጨርሰናል። እንግዲህ ኢድ ቀርበዋል። ሙስሊም እህቶቼ ወንድሞቼ ሁላችንም ኢድ ሙባረክ እንኳን አደረሳችሁ ብያቻለው እና ዛሬ እንደሚታዩት የገጠር ልጆች ማለት ነው። የከተማ ልጆች ይለፉት አትስሙ፣ ሲጀመርም መስማትም አትሰሙም ማለት ነው። እና የገጠር ልጆች እንደኔ ገጠር ያደጋችሁ የገጠር ተወልዳችሁ ገጠር ያደጋችሁ ልጆች ማለት ነው ትዝታ ሊሆን ይችላል እና ታዩታላችሁ ብዬ ተስፋ አደርጋለሁ። እና ይሄ ማለት ሱባነክ ነው። ብዙ ጊዜ እኔ ቪዲዮ ሰርቻለሁ። በነገራችን ላይ ሲሰራ ሁሌም ቪዲዮ ሰራለሁ ማለት ነው። እና እዚህ ቤት አለ ሱባነክ ምግብ አይበሉም ስላችሁ ወጥ ቢሰራም ጥብስም ሆነ አታክልትም ሆነ ስጋም ሆነ ዶሮም ሆነ ግን ሙህም በቃ ይሄ ይገባል ማለት ነው። ይሄ ካልገባ አይበሉም። እኔ ግርም ነው የምለኝ። እና በነገራችን ላይ ለእኔም ያግዛል። ቶሎ ነው የሚያበስለው ማለት ነው። ምግቡን ቶሎ ያበስላል፣ አያቆይም። እና ይሄ ማለት ይሄን ልል የቻልኩት ምክንያቱ ዛሬ በእውነት ቀሌሞት እና ሰውዬው ሲያመጣ የታሰረ ነው። ብዙውን አጥቤ ያለው እና እዩት። አሁን ለምሳሌ ማለት ነው ገጠር ላይ አይታችሁ ከሆነ ገበያ ላይ ማለት ነው እንደዚህ ታስሮ ጎመን እንደዚህ ታስሮ ማለት ነው። መቼም የገጠር ልጆች ታውቃላችሁ። የከተማ እንግዲህ ሲቀርብ ነው የሚበሉት እንጂ ከየት እንደሚመጣ እንዴት እንደሚሸጥ እንዴት እንደሚሰራ እንዴት እንደሚታጨድ ስለማያውቁት የገጠር ልጆች ደግሞ ያው ከአባታችን ስር ወይም ባህላችንም ስለሆነ ወይንም ሁሉም ነገር ሲሰሩ ስለምናይ እናውቃለን ማለት ነው። ብዙ ነገሮችን እናውቃለን። በነገራችን ላይ እኔ ብዙ ነገር አውቃለሁ። አባቴ ሲሰራ ስለሚያይ ምን እንደሚያደርግ እንሰት ሲተክል ምንድነው ገብስ ምንድነው ሲታጨድ ባቄላ እንዴት እንደሚዘራ በደንብ ነው የማውቀው። ያው ለሴት አይፈቀድም እንጂ ለመዝራት እና ይሄን ልል የቻልኩት የከተማ ልጆች ምንንም አያውቁም ለማለት ፈልጌ ነው። ምክንያቱም ስለ ዘርም ስለምንም ስለ አጨዳም ስለ ተከላም ስለምንም አያውቁም። ያው ሲቀርብና ሲሸመት ነው የሚበሉት። ስለዚህ የገጠር ልጆች ደግሞ ጠንካራ ጎበዝ የገበሬ ልጆች ከአባታቸው ከእናታቸው ጋር እያገዙ እያደጉ ስለሆነ ሁሉም ነገር ይገባቸዋል። አሁን ለምሳሌ ይሄ የከተማ ይሄን ማወራ ነገር ለእነሱ ግራ ነው የሚገባቸው። ምንድን ነው የምትለው? ይሄ ምንድን ነው የምትይዘው? ምንድን ነው ብሎ ነው የሚያልፉት። እርግጠኛ ነኝ የገጠር ልጆች ደግሞ ደስ ብሎ ነው የሚሰሙት ማለት ነው። ምክንያቱም ያደጉት ካልቸር ስለሆነ ያዩት ነገር ስለሆነ ተወልዶ ያደጉት እዛ ስለሆነ የሚሰራ ነገር ስለሚያዩት ደስ ይላቸዋል ማለት ነው። እና ይሄ ገጠር ላይ አይታችሁ ከሆነ እንደዚህ እንትን ይደረጋል። 5 ብር 4 ብር። አሁንማ እንደዚህ አይኖርም እርግጠኛ ነኝ። ኑሮ ሰማዩን ነክቶታል። እግዚአብሔር ይመስገን። እሱ በሰጠን በረከት እንኖራለን። እንደዚህ ብለን ደግሞ የሰው ሀገር ላይ እድሜያችን መጨረስ የለብንም። ባለው በሌለ ነገር እግዚአብሔር በሰጠ ነገር መኖር ይቻላል እና አሁን እንደ ድሮ አይደለም። እንግዲህ ሁሉም ነገር ተወዷል ማለት ነው። አሁን ይሄን ሰውዬው እዩት። አሁን ለምሳሌ ብዙ ነበረ ያመጣው። በእውነት ነው የምላችሁ። ስንት መሰላችሁ? እንደዚህ አይነት 3 ኪስ ነው ያመጣው። 3 ኪስ ያመጣው። ሁለቱን ኪስ አጥቤ ያለው አንደኛው ነው ፈተውትና ትዝ አለኝ ሳየው። በቃ ገጠር ገበያ ላይ አርብ ገበያ አለ፣ ሰኞ ገበያ አለ እና እሱ ጋር እንደዚህ ይከመራል። እንደዚህ በቃ ለመሸጥ እናቶች እንደዚህ ከጓሮም ሆነ ሊነግዱም ሆነ ከነጋዴ እጅም ሆነ እንደዚህ አድርጎ ነው የሚሸጡት። አይታችሁ ከሆነ ማለት ነው። በቃ እንደዚህ ይከመራል። ይሄ ስንት ነው ሲባል 2 ብር 3 ብር ይባላል ድሮ ማለት ነው። አሁን አይደለም። ሶሪ አሁን አይደለም። አሁን 3 ብር እና 2 ብር ምንም ነገር ምንም አይገዛም። ጨው አይገዛም። ምንም ነገር አይገዛም። ምንም አይጠቅምም ማለት ነው። ብር እንግዲህ በጣም
ብር 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 ብሎታል እና ምንም ዋጋ የለም። 1,000 2,000 ይዛችሁ ገበያ ብትሄዱ ምንም የሚሸምቱት ነገር የለም። እንግዲህ እንደ አቅማችንና እንደ ኑሮ ተመሳስሎ መኖር ነው እንጂ የድሮ ኑሮ እያሰብን ደግሞ የዛሬ ኑሮ እያማረርን መኖር የሌለበትም። እንግዲህ እንደመጣ መቀበል ነው እላችኋለሁ ቤተሰቦቼ። እና ድሮ በጣም ረካሽ ነው ይሄ ወይም 1 ብር ወይ 2 ብር ወይም 50 ሳንቲም እንደዚህ ነው። ድሮ ስላችሁ ከ7 ዓመት በፊት ከ8 ዓመት በፊት ድሮ ስላችሁ በጣም 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 የድሮ ሳይሆን በቃ ከ7 ከ8 ዓመት በፊት ያለው ለውጥ የኢትዮጵያ ኑሮ ውድነት ላይ በጣም ልዩነት አለው። በጣም አሁን እኔ እዛ የነበርኩ ጊዜ ማለት ከዱባይ ከመምጣቴ በፊት ራካሽ ነበር ሁሉ ነገር። ደረቅ እንጀራ ራሱ በእውነት 2 ብር ብር ከ50 2 ብር 3 ብር ከዛ አላልነሳም አልጨመረም ነበረ እና ከሰል አሁን ለምሳሌ የ2 ብር አለ የ5 ብር አለ የ3 ብር አለ እንደመጠን ማለት ነው። ይሄን አሁን አታገኙትም ሲጀመር የለም። ሲቀጥልም ደግሞ አታገኙትም። ከ5 ብር ከ20 ብር ከ30 ብር ከ50 ብር በታች አታገኙትም ማለት ነው። እሱንም ደግሞ አንድ ብቻ ቡና የምታፈሉበት። ስለዚህ ደግሞ እኛ መዳም ቅመሞች ይሄን ፈርተን ደግሞ እድሜያችን አረብ ሀገር መጨረስ የለብንም። ያለችውን ነገር ሰርተን ይዘን ወደ ሀገራችን ገብተን እኛን የሚመስለውና የሚመጥነውን ስራ ከፍተን መስራት አለብን። መውለድ አለብን። ትዳር መመስረት አለብን። ቤተሰብ መመስረት አለብን። ለምሳሌ ዘንድሮ ሄዳለሁ እንድንድ እያለን እኮ በጣም እኛ አናቅም። ጊዜው እየሮጠው እድሜ እየጨመረ ስለሚሄድ ሴት ልጅ ደግሞ ያው የሴት ልጅ እድሜ ታውቁታላችሁ። የሆነች ገደብ ከደረሰች ያሰበችው ነገር ሁሉ ላይሆን ስለሚችል ወልደን አገብተንም ተመልሰን መተን መስራት እንችላለን። ሙላዜም አንዴ ገብተናል። አንዴ የፈለግነው ነገር እንሞላለን። አይሞላም። የዚች ዓለም ኑሮ በፍጹም አይሞላም። አንዷ ቦታ ስትሞሉ አንድ ቦታ ደግሞ ሲጎል፣ አንድ ቦታ ስትሞሉ አንድ ቦታ ሲጎል፣ ይሄ ነው እንግዲህ እስከ መጨረሻ ድረስ ማለት ነው። ስለዚህ ዛሬ የገጠር ትዝታ ትዝ አለኝ። እንግዲህ እዚህ ቤት ጉድ ነው በቃ እኔ እንጃ። በበቆሎ ትላላችሁ፣ በጎመን ትላላችሁ፣ በስባላክ ትላላችሁ፣ በሁሉ ነገር ነው። አብዛኛው ደግሞ መዝራት ሲሄድ ስራውን ትቼ ፈዝዤ ነው የሚቀረው በእውነት። ባቄላ አለ፣ በቆሎ አለ፣ የሌለ ነገር የለም። ስትሮበሪ አለ። እዛ ውስጥ ከገባው በቃ ምሳ መስራቴን ጽዳት ምናምን በቃ ጠዋት ካጸደ በኋላ እዛ መዝራት ካሄድን በኋላ ማለት ነው። ብዙ ጊዜ ደግሞ እንደዚህ እንደ ከተማ እንትን አይደለም፣ አሸዋ ነው፣ አዋራ ነው። ስለዚህ ሙላዜም እንደዚህ ጽድት አታረጉትም። የቆሸሸ ቦታ ላይ ውሃ ትደፋላችሁ፣ ታጸዳላችሁ። ግን ወደም አዋራ አምጥቶ ይከምራል። ስለዚህ ይሄንን ስለሚያውቁት እነሱ ደግሞ አዋራ ቢያዩ ያው መዝራም ስለሆነ ብዙም ይህን ያህል አያወሩም። እና ወደ ከተማ ስንመጣ ነው ጽዳት በደንብ ድብን ተደርጎ የሚጸዳው እንጂ እዛ ያው ዝም ብሎ ከላይ ከላይ ነው። ያው ብናጸዳም ትርጉም የለውም። ወዳም አዋራ አምጥቶ ዝች ስለሚያደርግ እና ከወጣው በቃ ሰዓቱን አይቼ ወይም በቶሎ ብዬ እመጣለሁ እንጂ በቃ ደስ ነው የሚለኝ ብታው ሳሩ ምኑ እና የገጠር ልጅ ታድሏል ማለት ነው። በእውነት ገጠር ተወልዶ ማደግ መታደል ነው። የምሬ ነው የምላችሁ። እንደኔ ገጠር የምትወዱ እንደኔ ገጠር የተወለዳችሁ በጣም እኔ በቃ ምን ብዬ ልንገራቸው። አረንጓዴ ነገር ያለው ዘር ያለበት ቦታ ላይ እንደዚህ አታክል ምናምን ያለበት ቦታ ላይ በስመ አብ በቃ ከገባው ደስ ነው የምለኝ። ይቀርጻለሁ፣ አያለው፣ እበላለሁ። ፍሩቶች እንትን ማለት ስትሮበሪ አለ፣ ምንድነው ኤነባ አለ። እሱን እየበላው የምን ማጣብ ነው። ጠረቅ ጠረቅ አድርጌ ብሌት የገበሬ ልጅ አይደለሁም እንደ እኛ ጀርማ አይገለንም እና አበሻ ነገር ነው የሚገለን እንጂ ጀርም አይገለንም። በእውነት እውነቴን ነው እንዴ። እና ለማጣም ለምናምን እዛ አልሄድም እና በነገራችን ላይ እንደዚህ ስል አንዳንድ ልጆች እውነት መስላችሁ እንዳትበሉት። በክሊኒክስ በምናምን ጠረቅ ጠረቅ አድርጉት በደንብ አድርጋችሁ ማለት ነው። ምክንያቱም መድኃኒት ይነፋል። እዚህ እንደ ኢትዮጵያ አይደለም። ኢትዮጵያ አየሩ ንጹህ ነው፣ ምንም ነገር ስለሌለ መድኃኒት ቢደረግም አንዴ ነው እንጂ ይሄ እንደዚህ አይደረግም። እዚህ ጋር ግን ይደረጋል ብዙ ጊዜ ማለት ነው። መድኃኒት ካልተደረገ ትል ይበላል። ሲቀጥል ደግሞ ዳና ምርት አይሰጥም። ያፈራው ደግሞ ቆንጆ ስለማይሆን መድኃኒት በየጊዜ ይደረጋል ማለት ነው። ስለዚህ እኔ ምንም አይመስለኝም። በእውነቴ ነው የምላችሁ። እበላለሁ፣ በክሊኒክ ስጠርቅ አደርጋለሁ፣ እበላለሁ። ስትሮበሪም ሆነ ኤነቢም ሆነ እበላለሁ ማለት ነው። በቃ እዛ ስራ ከሄድኩኝ እረሳለሁ ስራው ማለት ነው። ስራውን እረሳለሁ ማለት ነው። ወደዚህ ስንመለስ ደግሞ በጣም እኔ እንጃ ቅር እያለኝ ነው የምመጣ
እዛ ይመቻል። የሆነ በቃ ጽዳት ላይም ፎከስ አታደርጉትም። ምግብ ትሰራላችሁ፣ በእሳት ነው የሚሰራ። የሆነ ደስ ይላል። በቃ እኔ አንዳንዴ ሴትዬ ምን እንደምትለው እንደ ቢነግራችሁ ስቃችሁ ነው የምትወጡት። አንቺ እዛ ስትሄጂ በጣም ሀፒ ነው የምትሆኝ ትላለች። የምር እውነቴን። በእንጨት ነው የሚሰራ ታውቃለች። ጋዝ አለ ግን እንደዚህ ማታ ሲሆን ክርምት ሲሆን ብዙ ጊዜ በእንጨት ነው ደጅ ላይ እንጨት ላይ በእንጨት ነው የምናበስለው ማለት ነው። አለ ጋዝ፣ ለምሳሌ ሲሊንደር አለ፣ ጋዝ አለ። ግን ሆኖም ለብርድም ለሙቀትም ለሽታም ይፈልጋሉ እነሱም። እኔም ደግሞ ያው የገጠር ልጅ አይደለሁም እንዴ እና እንጨት እንትን ስላለ የግራር የደረቀ እንጨት ሙሉ ነው ብታዩት። እና በሱ ደጅ ነው ማበስለው አብዛኛ ጊዜ ማለት ነው። እና ሩዝ ሲሰራ ለሀም ሲሰራ ሁሉ ጊዜ ደጅ ነው ማበስለው ማለት ነው። ደስ ይለኛል። በቃ ይሆናል አይደለ? በእሳት ሲሰራ የሆነ ሀገሬ ላይ ያለው ይመስለኛል። እና እላችኋለሁ የዛሬ እንግዲህ የገጠር ልጆች ትሰማላችሁ ታውቃላችሁ ብዬ አምናለው። የዛሬ የነበረኝ ይኸው እንደምታዩት የሰውዬው እንግዲህ ቋጥሮ አምጥቷል። እንዴ መንገድ ላይ ተቀምጬ ልሽጦ እንዴ ደግሞ እየተበላሸ ነው ጭምር ነው ያመጣው። ይሄን እንግዲህ አንዳንዶቹ እንደዚህ ቆርጣችሁ ብላ አታሳዩ ብላችኋል። እንትን ዩቱብ ላይ ምን ችግር አለ? አያችሁ ቆርጬ አጥቤ ያለው እዩት። ይሄ እንግዲህ አንድ ስር ነው ግን እዚህ ሀገር ርካሽ ነው ታውቁታላችሁ። ይሄኔ ወይ 10 ብር ይሆናል። ያ ሁሉ ሶስቱን ኪስ 10 ብር ቢሆን ነው እንጂ እንትን አይሆንም ማለት ነው። እንደምታዩት ይኸውላችሁ ይሄን ቆርጫለሁ። ይሄንን እንደገና ደግሞ ከውስጥ አውጥቼ አጥቤ አንዳንድ ፍሬ እንደዚህ እያየው ማለት ነው። አያችሁ እንደዚህ የተበላሸውን ያልተበላሸውን እየለየው እንደዚህ አውጥቼ በደንብ ታጥቦ እንደዚህ የተበላሸና ቀይ ሆነን ይጣላል። ከዛ ምን ይደረጋል? ይከተፋል። ከዛ ኪስ አለ ትንንሾች ኪስ ላይ እሱ ላይ ይደረጋል። እንግዲህ አውጥተን ምግብ ሲሰራ ጭምር ማድረግ ነው። ግን ለማዘጋጀት እውነቱን ስነግራችሁ በጣም ያደክማል። ግን ምን ማድረግ አይቻልም። ስራ ነውና የሰው ሀገር ነው እንደምታውቁት። እንግዲህ ሀገሬ እስኪገባ ድረስ ላይክ እና ሼር ሰብስክራይብ አድርጉት። ይሄን መሰለ ደግሞ ሌላ ነገር እንዳይመስላችሁ እናንተ እንደዚህ ሳረግ ደስ አይልም። ምርጥ ጎመን የሀገሬ ልጆች እንግዲህ እንደው ከስር ቢያሳይ ነው የሚሻለው ማለት ነው። እንደዚህ አያችሁ ጎመን ይላል። ኖ ግዙ 10 ብር 5 ብር አለ። ኖ ግዙ። አያችሁ የምር እውነቴን ነው። ጌታን እኔ ገጠር ነው ትዝ ያለኝ ማለት ነው። ሀገሬ ነው ትዝ ያለኝ ይህን ሳይ ማለት ነው። እንደሚታዩት ኩች ብሏል። እና የገጠር ልጆች ትወዳላችሁ ብዬ አስባለሁ። እና እንዲህ ነው እላችኋለሁ። አገራችሁ ስትገቡ ባለው በሌለ ነገር መሬት ካለ መዝራት መተከል እና በቃ እንደዚህ ሆነን መኖር እንችላለን። ኢትዮጵያ ኑሮ ሲነገርና ስናየው መቼም ቢሆን ሀገራችን ለመግባት አናስብም ማለት ነው። ግን እንደዚህ ሆነን ደግሞ ስንት ዓመት ልንኖር የሰው ሀገር ላይ የሰው ሀገር የሰው ቢኖርም ቢደላችሁ ቢመቻችሁ የሰው ሀገር የሰው የኛ አይደለም። ስለዚህ እንደምታዩት ይዩት። ይሄ እንግዲህ ከባድ ስራ ነው ለእኔ ማለት ነው። ቀላል ስራ እንዳይመስላችሁ። እዚህ ጋር ደግሞ አጥቤ ለይቼዋለሁ። ሀነፊያ ላይ እንትን አድርጌያለሁ። ከዛ በኋላ ደግሞ ከል ይደረጋል። ከል ማለት ምንድን ነው የሚባለው? ቤኒጋል በእንግሊዝኛ ነው። ቤተሰብ ከል ምንድን ነው የሚባለው? ከል የሚታውቁት እስቲ ኮሜንት ላይ ጻፉ። ከል ማለት አረብኛ ነው። ቤኒጋል እንግሊዝኛ ነው። ቆምጣጤ ውሃ ነው የሚባለው። የቆምጣጤ ውሃ ነው። ቆይ ላሳያችሁ፣ ጠብቁ። እና ይሄ ማለት ነው። ይሄ ምንድን ነው የሚባለው? በአማርኛ ምንድን ነው የሚባለው? አያችሁ ስታጥቡ ይሄ ይደረጋል። የትኛም አታክል የትኛም ቲማቲም ሆነ የፈለጋችሁትን ፍሩት ስታጥቡ ይሄ ይደረጋል። ይሄ በአረብኛ ከል ነው የሚባለው፣ በእንግሊዝኛ ቤኒጋል ይባላል። እንግዲህ አያችሁ እንግሊዝኛ አረብኛ ባልችልም እንግሊዝኛ በደንብ ስለማነብ አውቃለሁ ማለት ነው። አያችሁ ዋተር ቤኒጋል ይላል። ዋተር ቤኒጋል ይላል። እንግዲህ በአማርኛ አልቻልኩትም። ምን እንደሆነ ደግሞ ብጽፉልኝ እና ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። አረብኛ እና
አረብኛ በጽሁፍ አልችልበትም፣ በቃላት ነው የምችለው። እነሱ ስለሚጠቀሙት ካል ይሉታል እና በእንግሊዝኛ ደግሞ ዋተር ቬኒጋር ይላል። ቬኒጋር ቬኒጋር ዋተር ቬኒጋር እና እላችኋለሁ ቤተሰቦቼ። አማርኛ አላቅም። ይሄንን ነው የሚጨመረው። ይሄን ከታትፌ ምንድነው ከነጣጥሼ መጥፎና እየተበላሸ ነው ያልተበላሸ ከጨራረስኩ በኋላ ይሄ ጨመርና ከዛ በኋላ እንትን ይደረጋል ማለት ነው። ይታጠባል፣ ይከተፋል፣ ቦታ ቦታ ይደረጋል ማለት ነው። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ ቤተሰቦች። እወዳችኋለሁ፣ አከብራችኋለሁ። የመዳን ቅመሞች ሼር እና ላይክ ሰብስክራይብ አድርጉ። የገጠር ልጆች የምር እውነቴን ነው የምላቸው እና እንደኔ የገጠር ተወልዳችሁ ያደጋችሁ ትዝታ ይሆናችኋል ማለት ነው። እና ሼር አድርጉት፣ ሰብስክራይብ አድርጉት፣ ላይክ አድርጉት። ትታችሁ አትለፉ እላችኋለሁ ቤተሰቦች፣ ውዶችዬ እጅግ አድርጌ ወዳችኋለሁ። ሰላማችሁ የበዛ ይሁን፣ ሀገራችን ሰላም ያደርግልን። ባይ ባይ። በሌላ ቪዲዮ ቆንጆ ቪዲዮ ላይ እንግዲህ ኢድ ላይ እንገናኛለን። ኢዱም ደግሞ ደርሰዋል። ሰላማችሁ የበዛ ይሁን። እጅግ አድርጌ ወዳችኋለሁ። ሙስሊም ልጆችና ወንድሞቼ ድጋሜ እንኳን ኢድ ሙባረክ እንኳን አደረሳችሁ እላችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ። ቻው ቻው ቻው።